ሰላም ሰላም ውድ ቤተሰብ ውድ የዩቲዩብ ፋሚሊ እንዴት ናችሁ? የቲክቶክ ነገር እኮ ለምዶብኝ ነው። ሁሉ ሰላም። ዛሬ እንግዲህ እንደምታዩት ወይዘሮ ቡና ፍላልታለች። ልንጠጣ ነው። እስኪ ትንሽ ካሜራ እንዲህ ዘወር ብላለሁ። አሁን እንዴት ነው ይታያል? እና ይሄን ይመስላል። በይ ቁርስም መስኪን ነው። ራሴን አሞኛል። በነገራችን ላይ ሰላምታችኋለሽ ተብላኝ ስም እየቀረጽ ነው። ሰላም አለይኩም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? አማን ነው። ወሩን ሰዎች አሰላም እና እንዴት ናችሁ? እኛን የተከታተላችሁ ነው ወደ ታች ሆና ዋ ላይክ ሰብስክራይብ ሼር እያደረጋችሁ ተከታተሉ። ላይክ ሼር ሰብስክራይብ ቁርስ እንብላ። እና እንብላ። ዛሬ ቡና ወጣቱ ቡና አፍልታለሁ። እንግዲህ ወይዘሪት ተቁርስ በኋላ አብረን የምንጠጣ ይሆናል። ስበላ ነው እኔ ወሬ የሚመጣልኝ ይርቡኛል። አሁን ለአፍያ ወይና ወሬ ባዲ ሆኖ ማውራት አልችልም። ምን ብላ የና ልብስ እንኳን ሳለብስ የቡና ልብስ ነው እንዴ? የጥሩ ቡና ቡና ስርዓት ቡና አይደለም። ዝም ብሎ ያው ነቃ ሁልጊዜ ጭቁን ያለ ጊዜ እኮ ማፈሽ አሁን ስለተኛ ያለን ነው እንጂ ልጃችን እንደተኛ ይንቆ መላል ሰበራውም እየደረሰ ነው። ተዋለክ ምንድን ነው ጋር ሰበራ እንዴት አድርጌ ስሰብረው ባሳየት አይሻልም? ጋይስ እንጣሪ ወላህ ወጥላ ወደቂ አልተባለሽ ሲልከማስ ወላሽ ዞኒ ጉርሻ ኮኔ ጉርሻ በጣም ቁርስ በልቻለሁ። የበላሁብና የኛ ውድ ቤተሰቦች ተከታታዮቻችን ብትመጡ እራሱ አያልቅም። አሁን ሊመጡ እኮ ነው። ቤት ምናምን የምትፈልጉ ብዙ ነገር ማስታወቂያ ስራ ማሰራት የሚፈልግ ምናምን በዛ አጋጣሚ በቲክቶክ ታገኙናላችሁ። መቼም እኛንም ማያውቅ የለም። በዛ ማናገር ትችላላችሁ። ደውላ ትጥዋለች ሳ ወላ ነው ወላ ወይ ጨርስና ይውላል። ሰው ልጆች ሲተኛ ይተኛ ነው። እኛ ቁጭ ብለን ስትነሳ ያረገናል። የልጁ ስንጠፋው አጨብጭቡ ናዋርዲክ ሹክ ነበር ያው አዲስ ወጣሁላት ሰሞን ሀያቱን ልቀይረው ስላሰብኩ ያስሚን ማሚ ቀብራራው ማያስሚን ናት። ሙያስሚን እና አቡ ያስሚን ብለን ነው የምንከፍተው። አሁን ይሄ ዩቲዩብን እንቀይረዋል ስሙ ሀያት ነው ስሟ። ግን ይሄ ሁለተኛ ስሟ ነው። ወጥቶም ነው ስሟ። ጽድቅ ዘቃ
ግን ምን እንላታለን ናቸው። አንቺ ደስ ያለሽ ማለት ነው ያስሚን? እኔማ ተፊትም ጀምሬ ያስሚን ቆያልኳት። ያስሚን ቤተሰብ አያስሏት ያ እንድቀየር ነው ብለናቸው ያው እሳቸው የጥሯት ላይ ያስሚን ያኛው ተጣጣ ሳሙኔው ያና አልወድም ሳሙኔን የማልወድ ታዲያ ለምን መጣሁ? አንቺ ብዬ ተወጅ ነው እኮ ጅሩ ነው ሳሙኔ የሚጋገረው ነው ጥሩ። ይሄ ብጋላ እንደዚህ በቃ ይመስላል። ይሄ መሟጠጥ አለበት። ይበላሻል። እንጠጣ ብራ ካሜራ ፊት ለፊት ስለሆንክ ነው እንዴ? ወዲያ የሚሉኛል ብለህ ነው እና ቡናችን ወዲያ የሚሉኛል እኮ ብዬ ነው ደግሞ እየቆራረጡ በቲክቶክ ቢያሰጡ እንደውም ማሚወፈር ኮፈር ከያሉኝ ነው እንግዲህ ሼር ሰብስክራይብ በኮሜንት ሀሳብ አስተያየታችሁን አሳውቁ። በምን በፕራንክ በምናምን እንድንመጣ ከፈለጋችሁ ዛሬ እንደዚሁ እንዲሁ ቡናና ቁርስ ስንበላ በዙ አጋጣሚ እኛን የሚወዱንና የሚያከብሩን ስለሚከታተሉ ሳይለቀቅ እንዳይቀር ነው እንጂ አረ ይደብራል። እንደዛ አሁን ይሄን ምን ነበር ተንጓፉ ይደብራል። ሸም ወነሸም እንዴት ተንጓፋፋለሽ? ምን ያረባ መጥባል ተታየለው መንጓፋፍ ጥሩ አይደለም። ሚዲያ ላይ ሁሉ ጊዜ መንጓፋፍ ትልቅ ሰው ናት ይሉሻል። ይበባ ለሰው አይደለም ኖረው እድሜ እኮ ጠጋ ነው እንደ ጠጋ የምን ጠጋ? እቺ እድሜው የሄደበት ሰበብ ነው እንዴ? መውለድ አይችልም። በስ ለሰው እኮ አይደለም መውለድ አይችልም ሲባል ወለድኩ እዛው ቁጭ ብሎ ታብታብ እያደረጉ እሳቸው እና ወለድሽና ጎፋፋ ልብስ መልበስ አለብሽ። አመለክ ለሰው አይደለም ለራሴ ነው የምኖረው። ለምሳሌ ባልቴና መውለድ አይችልም ሲሉ አይደለም አንድ ጊዜ ያሉ ወለድኩኝ ሸንቀጥ ማለት ነው ያለው። ታዲያ ሸንቀጥ ማለት ያው ለምለው ለማን ነው የምትለው? እዛው ልንጣላ እኮ ነው ጋይስ። እና ሼር ሰብስክራይብ ኮሜንት ሀሳብ አስተያየታችሁን አሳውቁ። ቀጣይ በምን እንደምንመጣ አሳውቁን። ዛሬ ያው ቡናም ፈርሸናል። ምናልባት ቀጣይ ቪዲዮ ላይ አሪፍ ነገር ልንለቅላችሁ እንችላለን። እስከምንለቅ ጥሩ ነገር ጠብቁን ነው የሚባለው። አሰላሙ አለይኩም ባይ። እስኪ የሆነ ነገር ወይ በስተመጨረሻ አልጠገብኩም። እኔ ሳልጠግብ ወሬ አይመጣልኝም። ታዲያ ተሰናበቻቸው። ቢያውኑ ማሮች ፍቅሮች ባይ ባይ። እሺ